السلام عليكم ورحمة الله وبركاته. كلنتي وناكسن مركلة يا موقال كله موقال كن مانتو ومتكد والموقال الذي كهريي وأنا موقال ورقة ونقطة لقلي إن نكون تشابيو هفان كلو قدن إذا وضياش channel كان كحلا قيبت هوري موقالك وحد أما قراءة مرعين لكن هكول ولين هدي هذا حبك فهم ويدو قيبت حكته آيات صفي عن وقفهم كرتا. የኢትዮጵያ መንግስትና የዓለም ምግብ ድርጅት ትግራይ ውስጥ በተደረገው ጦርነት ለተጎዳው ህዝብ ተጨማሪ እርዳታ ለመስጠት መስማማታቸው ተገለጸ። የዓለም ምግብ ድርጅት የበላይ ዴቪድ ቤስሌ ትላንት የትግራይ ርዕሰ ከተማ መቀሌን ከጎበኙ በኋላ እንዳሉት ድርጅታቸው ሰብአዊ እርዳታ ለማድረስ ከኢትዮጵያ መንግስት ጋር በተጨባጭ እርምጃዎች ላይ ተስማምቷል። አጃንስ ፍራንስ ፕሬስ የፔስሌን መግለጫ ጠቅሶ እንደዘገበው ዓለም አቀፉ ድርጅት የትራንስፖርት አገልግሎት የሌለባቸው አካባቢዎችን ጨምሮ ለችግር ለተጋለጠው 1 ሚሊዮን ህዝብ እርዳታ እንዲያደርስ የኢትዮጵያ መንግስት ያቀረበውን ጥያቄ ለማሟላት ተስማምቷል። ቤስሌይ ትላንት በትዊተር ባሰራጩት መግለጫ ትግራይ ውስጥ 3 ሚሊዮን ያህል ህዝብ የእኛን እርዳታ እየጠበቀ ነው ብለዋል። የምናጠፋው ጊዜ የለም ሲሉም አክለዋል። የኢትዮጵያ መንግስትና የዓለም ምግብ ድርጅት ትግራይ ውስጥ በተደረገው ጦርነት ለተጎዳው ህዝብ ተጨማሪ እርዳታ ለመስጠት መስማማታቸው ተገለጸ። የዓለም ምግብ ድርጅት የበላይ ዴቪድ ቤስሌ ትላንት የትግራይ ርዕሰ ከተማ መቀሌን ከጎበኙ በኋላ እንዳሉት ድርጅታቸው ሰብአዊ እርዳታ ለማድረስ ከኢትዮጵያ መንግስት ጋር በተጨባጭ እርምጃዎች ላይ ተስማምቷል። አጃንስ ፍራንስ ፕሬስ የፔስሌን መግለጫ ጠቅሶ እንደዘገበው ዓለም አቀፉ ድርጅት የትራንስፖርት አገልግሎት የሌለባቸው አካባቢዎችን ጨምሮ ለችግር ለተጋለጠው 1 ሚሊዮን ህዝብ እርዳታ እንዲያደርስ የኢትዮጵያ መንግስት ያቀረበውን ጥያቄ ለማሟላት ተስማምቷል። ቤስሌይ ትላንት በትዊተር ባሰራጩት መግለጫ ትግራይ ውስጥ 3 ሚሊዮን ያህል ህዝብ የእኛን እርዳታ እየጠበቀ ነው ብለዋል። የምናጠፋው ጊዜ የለም ሲሉም አክለዋል። የኢትዮጵያ መንግስትና የዓለም ምግብ ድርጅት ትግራይ ውስጥ በተደረገው ጦርነት ለተጎዳው ህዝብ ተጨማሪ እርዳታ ለመስጠት መስማማታቸው ተገለጸ። የዓለም ምግብ ድርጅት የበላይ ዴቪድ ቤስሌ ትላንት የትግራይ ርዕሰ ከተማ መቀሌን ከጎበኙ በኋላ እንዳሉት ድርጅታቸው ሰብአዊ እርዳታ ለማድረስ ከኢትዮጵያ መንግስት ጋር በተጨባጭ እርምጃዎች ላይ ተስማምቷል። አጃንስ ፍራንስ ፕሬስ የፔስሌን መግለጫ ጠቅሶ እንደዘገበው ዓለም አቀፉ ድርጅት የትራንስፖርት አገልግሎት የሌለባቸው አካባቢዎችን ጨምሮ ለችግር ለተጋለጠው 1 ሚሊዮን ህዝብ እርዳታ እንዲያደርስ የኢትዮጵያ መንግስት ያቀረበውን ጥያቄ ለማሟላት ተስማምቷል። ቤስሌይ ትላንት በትዊተር ባሰራጩት መግለጫ ትግራይ ውስጥ 3 ሚሊዮን ያህል ህዝብ የእኛን እርዳታ እየጠበቀ ነው ብለዋል። የምናጠፋው ጊዜ የለም ሲሉም አክለዋል። intaasi hayno joogo casharkeena maantu fadlan haddii aad wuxuun ka fahantay ama ka faa'iiday casharkan la wadaaga asxaabtaada adigoo share gareynaya muuqaalka like na saaraya wixii talo iyo tusaalahana qaybta hoose ee commentiga inoogu reebaya hana ilaawin inaad channelka subscribe inoo saarto haddii aadan hore u saarin mahadsanid.